በዚህ ቪዲዮ ብዙ ሰዎች የደበቋቸውን ከባድ ሚስጥር ነግራችኋለሁ። ይህ ሜትድ እስካሁን ከሞከራችሁት ሁሉ የተሻለ ነው። ለምን የተሻለ እንደሆነ ደግሞ በዚህ ቪዲዮ ነግራችኋለሁ። እንደነዚህ አይነት ጠቃሚ መረጃዎች እንዳያመልጣችሁ ሰብስክራይብ እና የደወል ምልክቱን መጫን እንዳትረሱ። እንደሚታወቀው ሁሉም ባይባል አብዛኛው ኢንተርናሽናል ኦንላይን ካምፓኒ የሚከፍለው በፔፓል ነው። ነገር ግን ኢትዮጵያ ውስጥ ከባዱ ነገር የሚሰራ ፔፓል አካውንት መክፈትና ወደ ኢትዮጵያ ባንኮች መላክ መቻል ነው። ከዚህ በፊት ወደ ኢትዮጵያ ባንኮች ለመላክ እንደ ዙም እና ወደ ሌላ ሰው ኢሜይል ወይም ፔፓል አካውንት በመላክ በሰዎች መልካም ፍቃድና ከባንኮች በታች በሆነ ምንዛሬ ወደ አካውንታችሁ ይልኩላቸዋል። ይህ ደግሞ በጣም የዘገየ አስተማማኝ ያልሆነ እና በወረደ ምንዛሬ ነው ወደ ብር የሚለወጠው። ነገር ግን አሁን የማሳያችሁ ሜትድ ግልጽና በትንሹ 5 ደቂቃ ቢበዛ ደግሞ ከ10 ደቂቃ በላይ አይጨርስም። ፕሮሰስ ለማድረግ አስተማማኝነቱ እየተረጋገጠ በተሻለ ምንዛሬ ለምሳሌ ዛሬ በባንኮች 124 ብር ነው። እናንተ ግን በዚህ ሰዓት በ157 ብር አካባቢ መመንዘር ትችላላችሁ። ይህ ደግሞ ከ20 ብር በላይ $1 ልዩነት አለው ማለት ነው። የመጀመሪያው ስቴፕ የሚሆነው ባይቢት አካውንት መክፈት እና ቬሪፋይ ማድረግ ነው። ባይቢት ደግሞ እንደ ባይናንስ እንደ ኬክስ ሁሉ ክሪፕቶ ኤክስቼንጅ ፕላትፎርም ነው። ነገር ግን ይሄን ባይቢትን ለምን እንደመረጥ ነው ደግሞ በዚህ ቪዲዮ ነግራችኋለሁ። ባይቢት አካውንት ለመክፈት ኢሜይል ወይም ስልክ ቁጥር በቂ ነው። ከዛ በተጨማሪ ደግሞ በናሽናል አይዲ ወይም በፓስፖርታችሁ በመጠቀም ቬሪፋይ ማድረግ ትችላላችሁ። ይሄ ቀላል ስቴፕ ነው። ነገር ግን ከከበዳችሁ ደግሞ ሙሉ ባይቢት አካውንት አከፋፈትና ቬሪፋይ ማድረግ ቪዲዮ እዚሁ ዲስክሪፕሽን ላይ አታች አደርግላችኋለሁ። እንደምታዩት የኔ ቬሪፋይድ ነው። ቬሪፋይድ አይዲ ይላል። የኔ ዩዘር ቬሪፋይድ አድርገዋለሁ ማለት ነው። በፓስፖርት ነው ቬሪፋይ ያደረጉት። እናንተም ቬሪፋይ አድርጉ። ቀጣዩ ስቴፕ የሚሆነው ሎጊን ብላችሁ ወደ ባይቢት ትገባላችሁ። ከገባችሁ በኋላ ሆም ላይ ሞር የሚለውን ክሊክ አድርጋችሁ ከዛ ጋር ወደ ታች ስትወርዱ ፒቱፒ ትሬዲንግ የሚል መፈለግ ትችላላችሁ። ትሬድ ከሚለው ውስጥ ፒቱፒ ትሬዲንግ የሚል መፈለግ ትችላላችሁ። ወይም ደግሞ እዛው ሆም ፔጅ ላይ ገብታችሁ ትሬድ የሚለውን ክሊክ አድርጋችሁ ከላይ ስፖት ኤክስፕሎር ፊውቸር ኦፕሽን የሚለው ወደ ጎን ስላይድ ስታደርጉት ፒቱፒ የሚል ታገኛላችሁ። እዛ ጋር ትገባላችሁ። በዛም ሆነ በዚህ ተመሳሳይ ነው። ወደ ፒቱፒ መግባት ትችላላችሁ ማለት ነው። ፒቱፒ ትሬድ ነው የምናደርገው። ፊት ለፊት የሚመጣው ከረንሲው ኢቲቪ የሚል ከሆነ ወደ ዶላር መቀየር አለባችሁ። ዩኤስዲ ነው ማለት ያለባችሁ። ዩኤስዲ የሚለውን ክሊክ ታደርጋላችሁ። ከዛ ባይ እና ሴል የሚል ይመጣላችኋል። ባይ እና ሴል ይላል። ክሪፕቶ ከረንሲውን ደግሞ ዩኤስዲቲ ነው የምትሉት። ኦልሬዲ ዩኤስዲቲ አውቶማቲካሊ ያመጣላችኋል። ከተቀየረ ዩኤስዲቲ በሉት። ከዛ አማውንት የሚል አለ። አማውንት ከሚል ቀጥሎ ደግሞ ኦል ፔመንት ሜትድ የሚል አለ። በዶላር መገበያየት የምትችሉበት ፔመንት ሜትድ የሚለው ላይ ክሊክ ታደርጉታላችሁ። ክሊክ ስታደርጉት ዘሌ፣ ዋይዝ፣ ፔየር፣ ፔፓል፣ ሪቮልት ብዙ አይነት ፔመንት ሜትዶች አሉ። እዚህ ውስጥ ስታዩት ፔፓል የሚል ታገኛላችሁ። ፔፓል የሚለው ክሊክ ታደርጉና ኮንፊርም ታደርጋላችሁ ማለት ነው። መጀመሪያ ላይ እንደነገርኳችሁ ባይቢት ለምንድነው የተመረጠው ለሚለው ትክክለኛ መልስ ይሄ ነው። ፔፓል እንደ ፔመንት ሜትድ ያለበት ክሪፕቶ ኤክስቼንጅ ፕላትፎርም ባይቢት ብቻ ነው። ሌላ ባይናንስ ላይ አይቻልም፣ ኦኬክስ ላይ አይቻልም፣ ወይም ሌሎች ታዋቂ ክሪፕቶ ኤክስቼንጅ ፕላትፎርሞች ላይ ባይቢት እንደ ፔፓል እንደ ፔመንት ሜትድ አይጠቀሙትም። ስለዚህ ያለን አማራጭ ባይቢት ላይ ነው ማለት ነው ትሬድ ማድረግ አለብን። ከዛ ፔፓልን ስትመርጡ በፔፓል የሚገዙና የሚሸጡ ትሬደሮችን ታገኛላችሁ ማለት ነው። እዛ ጋር የመረጣችሁትን እናንተ ምንድነው የምታደርጉት? ባይ ነው የምትሉት ማለት ዩኤስዲቲ ትገዛላችሁ። በምናችሁ ነው የምትገዙት? ፔፓል ላይ ባላችሁ ዶላር አማካኝነት ዩኤስዲቲ ትገዛላችሁ ማለት ነው። ባይ የሚለውን ክሊክ ታደርጋላችሁ። ከዛ ፊት ለፊት ሻጮች ወይም ሴለሮችን ታገኛላችሁ። እዛ ጋር መርጣችሁ መግዛት ትችላላችሁ ማለት ነው። ለመምረጥ ደግሞ ስፔሲፊኬሽን አንደኛ ብዙ ትሬድ ያለው እሱን ኮንሲደር ታደርጋላችሁ። ብዙ ትሬድ ካደረገ በጣም ሳክሰስ ሬቱ ሃይ ነው የሚሆነው ማለት ነው። ሌላ በተጨማሪ ደግሞ ኮምፕሌሽን ሬትም ታያላችሁ። እነዚህ ነገሮች አይታችሁ ዋጋ ማይታችሁ የሚቀንስ ካለ አይታችሁ በፔፓል ባላችሁ ዶላር ዩኤስዲቲ ትገዛላችሁ ማለት ነው። ክሬት ኦርደር የሚለውን ትጫናላችሁ ወይም ኦርደር ትሉታላችሁ። ከዛ ወደ ቻት ይወስዳችኋል ማለት ነው። ኦርደር ስትሉ የፔመንት ሜትዱ የፔፓል አካውንቱን ያስቀምጥላችኋል። እናንተ እዛ ላይ ገብታችሁ ወደዛ ፔፓል አካውንት ታስገባላችሁ።
ካስገባችሁ በኋላ ስክሪንሾቱን አታች ታደርጉለታላችሁ። ከዛ በኋላ ፔመንት ሪሲቭድ ብሎ USDT ወደ እናንተ ባይቢት አካውንት ይገባላችኋል ማለት ነው። ፔፓል ላይ ያላችሁትን ገንዘብ ወደ USDT ቀይራችሁት ወይም ወደ ክሪፕቶ ቀይራችሁት ማለት ነው USDT ይኖራችኋል ማለት ነው። ይሄ የመጀመሪያውና ዋነኛ ስቴፕ ነው ማለት ነው። ከረንሲያችሁን ወደ USDT ቀይራችኋል ማለት ነው። ቀጣዩ ስቴፕ የሚሆነው ደግሞ USDTውን ወደ ኢትዮጵያ ብር መቀየር ነው። ይህንም እንሰራው በተመሳሳይ ትሬድ ኢሜል ውስጥ ገብተን P2P ኢሜል እንፈልጋለን። ከዛ ከረንሲው የቅድሙ USD ነው የነበረው፣ አሁን ወደ ኢትዮጵያ ብር እንቀይረዋለን። USD የሚለውን ክሊክ አድርገን ብዙ ሊስቶች ይመጡልናል። ATB እንለዋለን ማለት ነው። ከዛ ባይ ሴል ይላል። እናንተ ኦል ፔመንት ሜተድ ላይ የሚለው ክሊክ አድርጋችሁ በየትኛው መገበያየት እንደምትችሉ ወይም ደግሞ ወደ የትኛው አካውንት ነው እንዲገባላችሁ የምትፈልጉት የሚለውን አይታችሁ CBE አለ፣ ቴሌ ብር አለ፣ CB ብር አለ፣ አዋሽ አለ፣ ኮኦፐሬቲቭ ባንክ ኦፍ ኦሮሚያ አለ፣ አብሲኒያ አለ። እነዚህ ውስጥ መርጣችሁ ፔመንት ሜተድ መምረጥ ትችላላችሁ። ወይም ደግሞ እዛው ገዢዎች ራሳቸው ስላላቸው እነሱን ቼክ እያደረጋችሁ USDTያችሁን መሸጥ ትችላላችሁ ማለት ነው። የሚሸጡት በኢትዮጵያ ብር ነው። እንደምታውቁት ባይ እና ሴል የሚላለ፣ እናንተ ሴል የሚለውን ነው ክሊክ የምታደርጉት። USDTያችሁን ትሸጣላችሁ ማለት ነው። እዚህ ጋር እንደሚያሳየኝ በ157 ብር መሸጥ ትችላላችሁ። እስካሁን ትሬድ አድርጎ የሚያውቅ። በተጨማሪም ደግሞ ኮምፕሌሽን ሬቱን በፐርሰንት በቀኝ በኩል ያስቀምጥላችኋል። እሱን እያያችሁ መርጣችሁ አንዱን ሁሉ እንትን ትላላችሁ። ለምሳሌ አንዱን ክሊክ አደረጉና ከዛ ሴል ትሉታላችሁ። አማውንት ስንት ነው መሸጥ የምትፈልጉት? በክሪፕቶ አማውንቱን መሸጥ የምትፈልጉትን ታስቀምጣላችሁ። ወይም ደግሞ በኢትዮጵያ ብር ዊዝ ፊያት በሚለው ደግሞ በኢትዮጵያ ብር ይሄን ያክል ብር የሚያወጣ USDT ነው መሸጥ የምፈልገው ብላችሁ USDT ለምሳሌ ሁሉን ያላችሁን የተቀበላችሁትን በሙሉ እዚህ ጋር ማስገባት ትችላላችሁ። ፔመንት ሜተድ የራሳችሁን ፔመንት ሜተድ አድ ማድረግ ትችላላችሁ። ወይም እዛው ቻት ላይ በዚህ አካውንት አስገባልኝ ማለት ትችላላችሁ። ከዛ ሴል ትሉታላችሁ። ከዛ በኋላ ሰውየው እርግጠኛ ወደ እናንተ አካውንት ማስገባቱን እርግጠኛ ስትሆኑ ሪሲቭድ ትሉታላችሁ። ከዛ እናንተም ኦልሬዲ ብሩ ወደ አካውንታችሁ ገብቷል። USDTውን ደግሞ ለብር ላስተላልፈላችሁ ትራንስፈር ይሆናል ማለት ነው። በእንደዚህ አይነት መልኩ ከፔፓል ላይ ያላችሁትን ገንዘብ በኢትዮጵያ ብር ወደ አካውንታችሁ ማስገባት ትችላላችሁ። በስንት ብር ነው የመነዘራችሁት? እንደምታዩት በ157 ብር ማለት ነው። በውድ ነው የመነዘራችሁት። እንደዚህ አይነት ወይ ከፔፓል ላይ ያላችሁን ገንዘብ ወደ ኢትዮጵያ ባንኮች ወይም ወደ ቴሌብር ወይም ወደ CB ብር ወይም ወደ አዋሽ ወይም አብሲኒያ ማስገባት ትችላላችሁ ማለት ነው። ሲምፕል ስቴፕ ነው። ባይቢት አካውንት መክፈት፣ P2P ትሬድ በፔፓል USDT መግዛት፣ ከዛ USDT የገዛችሁትን ደግሞ በኢትዮጵያ ብር መሸጥ ማለት ነው። ወደ አካውንታችሁ ይገባል ማለት ነው። ስትለማመዱት ይሄ ከ5 ደቂቃ የማይበልጥ ኦፕሬሽን ነው። በትክክለኛ ወይ ትሬድ ካረጋችሁ ምንም አይነት ፋውል የለም። በእንደዚህ መልኩ ማለት ትችላላችሁ። በተጨማሪም ደግሞ ወደ ባይቢት ማስተር ካርድ እንዴት ዲፖዚት ማድረግ ከፈለጋችሁ ደግሞ 5 ትክክለኛ ወደ ባይቢት የምታስገቡበት ሜተድ የተሰራ ቪዲዮ አለ፣ ዲስክሪፕሽን ላይ አስቀምጥላችኋለሁ። በቀጥታ ወደ